በያላችሁበት ሰላም ለእናንተ ይሁን። የዛሬውን ፕሮግራማችን በምስጋና በጸሎት እንጀምራለን። ድምጼ በተለያዩ የዓለም ክፍሎች ላላችሁ ወንድም እህቶች ይደርሳል ብዬ ተስፋ አደርጋለሁኝ። አጠር ያለ መልእክት ነው ማስተላልፈው። የእግዚአብሔር መንፈስ ወደ ልቦናዬ ገብቷልና እሱን አጠር አድርገን እንነጋገራለን። ፕሮግራማችንን በጸሎት ከመንገድ ስለመጣው ስለደከመኝ ብዙ አልቆይም። አጠር ያለ ዝግጅት ነው የሚኖረን። ስለዚህ ፕሮግራማችንን በጸሎት እንጀምራለን። አባታችን ሆይ በዓለማት ሁሉ ላይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በዓለማት ሁሉ ላይ እንደሆነ እንዲሁም በሰው ልጆች ሁሉ ላይ ይሁን። የዕለት እንጀራችንን ስጠን ዛሬ፣ የበደልነው ነገር ካለ ሁሉ ይቅር በለን እኛም የበደልናቸውን ይቅር እንደምንል፣ ከክፉ ከመከራ ሁሉ አድነን። እቺ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ላንተ ይሁን። እንግዲህ ዛሬ የእግዚአብሔር መንፈስ ያናግረናል። የእግዚአብሔርን ቃል እንመሰክራለን። የእግዚአብሔርን ቃል እንናገራለን። እግዚአብሔር ወዶናልና እሱ የፈቀደውን እሱ የወደደውን ነገር እንነጋገራለን። ፕሮግራማችንን በዝማሬ በምስጋና እንጀምራለን። ሁላችሁም በያላችሁበት አሁን የመጣችሁም ሰላም ለእናንተ ይሁን ብያለሁኝ። ዛሬም ከኛ ጋር ስለዚህ እናምናለን እንጂ አንፈራ። ምንጊዜ የአሸናፊነት ስልጣን የእግዚአብሔር ልጆች ነው። የጠላታችን ቢሆንም ጊዜው ዛሬም እኛውንን የምናሸንፈው፣ ነገም እኛውንን የምናሸንፈው እግዚአብሔር ከኛ ጋር ነውና። የጌታ የእግዚአብሔር መንፈስ በኔ ላይ ነው። ለድሆች የምስራችን እሰብክ ዘንድ፣ በድህነት አረንቋ በችግር አለንጋ ለሚገረፉ የምስራችን እናገር ዘንድ፣ በረሃብ ለተቆራመዱ ሁሉ ተድላን እናገር ዘንድ እግዚአብሔር ቀብቶኛል። በኢትዮጵያ ምድር ልባቸው የተሰበረውን እጠግን ዘንድ እግዚአብሔር ቀብቶኛል። ልባቸው ያዘነባቸው ወንድሞቻቸውን፣ ወገኖቻቸውን፣ እህቶቻቸውን፣ ልጆቻቸውን፣ አባቶቻቸውን በሰይጣን በትግራይ ገዢዎች ለተነጠቁ ሁሉ ልቦናቸውን የተሰበረውን
ስሜታቸውን ጠግን ዘንድ እግዚአብሔር ቀብቶኛል። ለተማረኩት ነፃነትን ለታሰሩትም ሁሉ መፈታትን አውጅ ዘንድ በቃልቲ በአቃቂ በዝዋይ በአንገረብ በመላው በኢትዮጵያ ምድርና በዓለም ሁሉ ላይ ለታሰሩ ለሰው ልጆች መፈታትን እሰብክ ዘንድ መፈታትን አድርግ ዘንድ አውጅ ዘንድ እግዚአብሔር ቀብቶኛል። የተወደደችውን የእግዚአብሔርን ቀን አምላካችን እግዚአብሔር የሚበቀልበትን ቀን እናገር ዘንድ አውጅ ዘንድ እግዚአብሔር ቀብቶኛል። በአመድም ፈንታ አክሊልን በልቅሶም ፋንታ የደስታ ዘይትን በሐዘንም ፋንታ የምስጋናን መንፈስ የምስጋናን መጎናጸፊያ እሰጣቸው ዘንድ በኢትዮጵያውያን ላይ እግዚአብሔር ቀብቶኛል። የእግዚአብሔር ቃል እንዲህ ይላል፣ ዛሬ የሚበቀልበት ጊዜ ደርሷል መጥቷል። በኢትዮጵያ ሕዝብ ላይ ግፍና በደል ያደረሱ ባሉ ትግሬ ወያኔዎች ላይ የበቀል አለንጋዬን አሳርፋለሁ። ላለፉት 30 ዓመታት በሕዝብ ላይ ክፉ ባደረጉ ትግሬ ወያኔዎች ላይ የበቀል እርምጃን ወስዳለሁ። አሁንም ተነሱ፣ እኔም ከናንተ ጋር ነኝ። በአካባቢያችሁና በዙሪያችሁ ያሉ ትግሬዎችን ምቱ፣ የነሱን ተላላኪዎችንም ፈጽማችሁ አጥፉ፣ አትማሯቸው። ከእነርሱም የምታድኑት ነገር አይኑር። የእነርሱ የሆነውን ሁሉ አጥፉ። የእግዚአብሔርን ሕንጻ የሚያፈርሱ አረመኔዎች ናቸውና እግዚአብሔር በአምሳሉ የፈጠረውን የሰው ልጅ የሚያፈርሱ የሚያረክሱ አውሬዎች ናቸውና ከነሱ የምታተርፉት አይኑር፣ የምትምሩት አይኑር። ፈጽማችሁ አጥፉአቸው፣ ፈጽማችሁ ግደሏቸው። እኔ ከናንተ ጋር ነኝ። ዛሬ አሳልፌ በእጃችሁ ሰጥቻችኋለሁ። ባላችሁበት አካባቢ ያሉ ትግሬ ወያኔዎችን በሙሉ አሳዳችሁ ግደሉ ይላል። ይሄ የእግዚአብሔር መንፈስ ነው። የእግዚአብሔር መንፈስ ኢትዮጵያውያንን የሚታደግበት ዘመን ጊዜው አሁን ነው። የነጻነት ቀን፣ የድህነት ቀን፣ የምስራች ቀን፣ የመፈታትም ዘመን ዛሬ ነው። በኢትዮጵያውያን ላይ ይነግሳል የተባለው ሳልሳዊ ቴዎድሮስ አባቶቻችን አስቀድመው የተናገሩለት ሳልሳዊ ቴዎድሮስን ቃል ዛሬ በጆሮአችሁ እየሰማችሁ ያላችሁ እናንተ ብፁዓን ናችሁ። ለዘመናት ሲነገር የነበረው የኢትዮጵያን ሕዝብ ነፃ ያወጣል የተባለው ለኢትዮጵያውያንና ለሰው ልጆች ሰላምና ነፃነትን የሚያውጀው ቴዎድሮስ እነሆ ተነስተዋል። የኢትዮጵያን ሕዝብ ከጭቆና ከባርነት ነፃ ያወጣ ዘንድ የሰው ልጆችን ሁሉ ከእስራት ይፈታ ዘንድ በእግዚአብሔር ተቀብተዋል። በእግዚአብሔር መንፈስም ይናገራል። ሕዝቤን ታድን ዘንድ በተወደደው በኢትዮጵያ ሕዝብ ላይ ቀብቼሃለሁ፣ አንግሼሃለሁ፣ ሹሜሃለሁ። የኢትዮጵያ ሕዝብ ሆይ የእግዚአብሔርን ቃል አድምጥ፣ የእግዚአብሔርን ቃል ስማ። ላለፉት ዘመናት በባርነትና በጭቆና ውስጥ ኑረሃል፣ በረሃብ ውስጥም አልፈሃል። ከእግዚአብሔር ትእዛዝ ወጥተህ በልዩ ልዩ አምልኮቶችና በልዩ ልዩ አስተሳሰቦች ውስጥ ቆይተሃል። ዛሬ የምትድንበት ቀን ደርሷል። እስራኤላውያንን በባህር የመራ ባህር ከፍሎ ያሻገረ ከሰማይ መና ከምድርም ደግሞ ከአለት ላይ ውሃ ያፈለቀ ታላላቅ ድንቅ ታምራትን በሰው ሁሉ ልጆች ሁሉ ላይ የሰራ ያደረገ
እግዚአብሔር ዛሬ አንተ ነፃ ያወጣ ዘንድ ንጉስህን በተስፋ ሲጠብቀው የነበረውን ንጉስህን ልኮልሃል። እግዚአብሔር ኢትዮጵያውያንን ነፃ ያወጣ ዘንድ ቀብቶኛል። ከጭቆና ከባርነት ነፃ ያወጣችሁ ዘንድ እግዚአብሔር ልኮኛል። ይህም የህይወቴ ዓላማ ነው። ከእግዚአብሔር የተሰጠኝ አደራ ነው። ለዘመናት ከልጅነቴ ጀምሮ ይህንን የእግዚአብሔር መንፈስ ስቃወመው ቆይቻለሁ። ዛሬ ግን የእግዚአብሔር መንፈስ አሸንፎኝ ለዓለም ሁሉ አውጃለሁ። አሁንም ደግመዋለሁ፣ የእግዚአብሔር መንፈስ በእኔ ላይ ነው። ለነበረን ቆይታ የአምላካችን እግዚአብሔር ስም የተመሰገነ ይሁን። ይቆየን።